እዚህ ጋር በሹካ ማንኪያ ነው፣ ወይም ደግሞ ካላችሁ ሌላ የምትጠቀሙበት ችግር የለውም። ግን ኦልሬዲ ድንቹ በጣም አሪፍ ነው የኔ ማለት ነው። በጣም በስሏል። አቅም ምናምን አያስፈልገውም። እንደዚህ ጨርሻለሁ ማለት ነው። እንደዚህ እያደረግን ከዛ በኋላ ጇንቲ አድርጋችሁ በእጃችሁ ማድረግ ትችላላችሁ። ግን ትኩሳት ስላለው ሙቀት ያቃጥላል እጅ። በዚህ መልኩ ግን እስከሚቀዘቅዝላችሁ እንደዚህ ታግባቡታላችሁ። ግን ግብአቶቹ ጨውና ፍልፍል አስዋድ ኮሙኑ ግዴታ በእጃችሁ ማሸት አለባችሁ ማለት ነው። እዚህ ጋር ጁብና አደርግበታለሁ ማለት ነው። ጁብና በጣም አሪፍ ነው። ያው እንደ የቤቱ ነው፣ የሚወዳለ የማይወዳለን እና እኔ ግን ሰዎቹ ግዴታ ስለሚፈልጉ እንደዚህ አደርጋለሁ። አንድ መዳቂያ ትንሽ ጨመር አድርጋችሁ ከዛ በእጃችሁ ማብቃቃት ማለት ነው። በእጃችሁ እሽት ታርጋላችሁ። እዚህ ጋር እንዳይቃጠልብኝ እዚህ ጋር ፍልፍል ሮሚ ትንሽ አደርጋለሁ። ሰዎች አይወዱም፣ በእኔ ፍላጎት ነው። ጣዕሙ ምናምኑ በጣም አሪፍ እንዲሆን ፍልፍል ባርድ ተጠቅሜያለሁ። ለመቅረጽ ስለማልተመቸኝ ነው። ታውቃላችሁ በጣም ስራ ይበዛልና ብቻዬን ነኝ። ግን በተቻለኝ አቅም የውሎዬን ላሳያችሁ በማለት ነው እና ሀባይቢ እና ከወደዳችሁ ላይክ ሰብስክራይብ እያደረጋችሁ አበረታችሁ ማለት ነው። እንደዚህ አዘጋጅቻለሁ ድንቹን ኩራቱ ማለት ነው። ሾርባዬን የሮዲ በቅቶታል፣ ላጠፋው ነው። እንደዚህ ካደረግን በኋላ ያው ድንቹ እንደዚህ አዘጋጅቼዋለሁ ማለት ነው። ያው ችክኑ በዚህ መልኩ ይወፍሯል እንደምታዩት ነው። በጣም ነው የሚያምረው የምር ሽታው ልነግራችሁ አልችልም። እንደዚህ ሲኒያው ላይ ታደርጉታላችሁ ማለት ነው። እኔ አንድ እጅ ስልኬ ስለያዝኩ ነው እንጂ ግዴታ ሁሉንም ማዳረስ አለባችሁ። ያው አሪፍ ነው የኔ ብዙም እንትን አይልም እና እንደዚህ ካደረጋችሁ በኋላ ትንሽዬ በመላቂያ በእንትን ላይ አዳርሱት ማለት ነው። እና ጁብና መዘሬላ አዘጋጅቻለሁ። ያው ጁብና መዘሬላ እንደምታዩት ያው ለምግብ ስዊት ምግቦች በነገራችን ላይ እንደዚህ ጁብና ክሬም መጠፍ በጣም ነው የሚያስፈልገው ነው። ሰርታችሁ ሞክሩት ለሰዎቻችሁ። በእርግጥ በየቤቱ ይህንን ምግብ ተወዳጅ ነው። በጣም ነው የሚወዱት፣ በጣም ማለት ነው። አይሽ ላይ በተለይ አብሶ ረመዳን ላይ እንደዚህ ሲኒያ ይበዛል። የረመዳን ምግብ አይነቱ በጣም ነው የሚበዛውና ጊዜ የለንም እንጂ ብቀርጽላችሁ ደስ ይለኝ ነበርና እና አበረታቱኝ። ላይክ ሰብስክራይብ እያደረጋችሁ እንዳይረሳ። መልካም አስተያየታችሁ አስቀምጡልኝ በኮሜንት ላይ ማለት ነው። አበረታቱኝ። እንግዲህ ጾማችን እንደዚህ እያደረግን እየሰራን እንትን እንላለን እና እንደዚህ ኦፕን ላይ ማድረግ ነው ማለት ነው። እዚህ ጋር ጨርሻለሁ። ፍሩና ሞቅ ያለው ኦልሬዲ ሞቋል። ያው በላይና በታች ነው ማድረግ ያለባችሁ። ከዛ እንደዚህ ታደርጋላችሁ። እኔ ያው ትንሽ በታች በላይም ማድረግ ይቻላል ማለት ነው። ኦልሬዲ ደርሶልኛል። ዋው በጣም ነው የሚያምረው። አያችሁ እንዴት አባቱ እንደሚያምር እና በልዓፊያ እያለን ሰዎቻችን፣ እኛ ግን መብላት አንችልም። ያው ጾም ስለሆነ የኛ ጾም እና ሀባይቢ በዚህ መልኩ ማለት ነው። እንደዚህ ጨርሻለሁ ይሄንን ማለት ነው። ቀጣይ ስራ አለብኝ። ይሄ ፍትቺም ነው ይባላል። ግብአቶቹ ያው ትንሽ እስቲ ላሳያችሁ ሞክራለሁ። እዚህ ጋር ዛዕተርን በሪ ወይም ደግሞ ኤርጋኖ ይባላል። ካሪ ማነው ስሙ አባቢካ ማለት ነው። ፍልፍል አስዋድ ከሙኑ እና ክሬም ጠብ በጣም ነው የሚያምረው። ኪሎ በቺክን ነው። ቺክኑ ቅድም ስለሰራው። እዚህ ጋር ደግሞ ኢጣሊ ይባላል። ባህራት ኢጣሊ ነው የሚባለው። በጣም ለምግብ ለእንደዚህ አይነቶች ስዊት ምግቦች በጣም ነው
ጣዕሙ ላይ ለየት ያለ ነው። ይህንን ጨርሻለሁ። ግባታ ፍሩን ሲበላሽባችሁ ትናደዳላችሁ። በነገራችን ላይ እኔ በጣም ነው የምናደደው እና በቃ ቆሜ እያለሁ ፈሰሰብኝ ሾርባው ማለት ነው እና ተናደድኩኝ ጋይስ። እንደኔ ፍሩኑ ላይ ሲበላሽ በጣም የሚናደደው። እዚህ ጋር ደግሞ ሺኢሪያ ይባላል። ያው ኦልሬዲ ሺኢሪያ ታውቃላችሁ። ዘይት ብቻ ነው የሚያስፈልገው። በእንደዚህ መልኩ ዳሀቢ እስከሚመስል ድረስ እንትን ማድረግ አለባችሁ ማለት ነው። ምግብ አይነት ትላላችሁ እና ሀባይቢ እንትብሁ ለራሳችሁ እሳት ምናምን እንደዚህ በየአይነቱ ምግብ ስንሰራ ተጠንቅቀን ስንቸኩል ምናምን ሰዓት ደረሰ ምናምን እያልን ስንራራጥ ዘይቱ ምናምኑ ተጠንቅቀን ሀባይቢ በጣም እኔ ትናንትና እጄ ተቃጥዬ ነበር ብታዩ ማለት ነው። እና ብቻ ግን እግዚአብሔር ይመስገን ተጠንቅቃችሁ ከዘይቱም ከእሳቱም ከምኑም በቃ ተጠንቀቁ። ሁሉም ነገር ይደርሳል። ቀስ ብላችሁ ሰዓታችሁን እያያችሁ መስራት። ይሄ እዚህ ጋር ስኳር ነው የምጠቀመው። ሺኢሪያ ስትሰሩ ስኳር ነው የሚያስፈልገው፣ ሌላ ምንም የሚያስፈልገው ነገር የለውም። እና የሞቀ ውሃ በቃ ውሃችሁን አሙቃችሁ እንደዚህ ታደርጋላችሁ ማለት ነው ሀቢቢ። እና ሀባይባዬ ያው በዚህ መልኩ ጠብሼ ጨርሻለሁ። እንደዚህ አዘጋጅተናል። ሰሃናችን ላይ ደርድረናል፣ ወዝዐናል። እንግዲህ ወደ ስፍራ ነው ማለት ነው። ስፍራ ላይ መቅረጽ አይመቸኝም በነገራችን ላይ ሰዎቹ እዛ ስለሚቀመጡ ስልክ ይዞ መንጠልጠል ጥሩ አይደለም። እዚህ ጋር ክቹን ላይ ስለሆንኩ ብቻዬን እንደዚህ የምቀርጸው ምግብ ስሰራ በረመዳን ላይ ብቻዬን ነው የምሰራው። ሴትዬ አገባ ትልቅ ስለሆነች ማለት ነው። እና ብቻዬን ነው እንደዚህ በዚህ መልኩ የምሰራው ቀስ ብዬ በቃ በስነ ስርዓት። ግን ሱፍራ ላይ መሄድ አልችልም፣ አልቀርጽም። ሀባይቢ ባሳያችሁ ደስ ይለኝ ነበር። የሰራሁት በሙሉ ባሳያችሁ ደስ ይለኝ ነበር። የሱፍራን ተርቲቡ ምናምኑ አቀማመጡ ውሃው አሲሩ ምናምን የተለያየ ነገሮች ባሳያችሁ ደስ ይለኝ ነበር፣ ግን አልችልም። እና በተረፈ ሰላማችሁ ይብዛልኝ። በቀጣይ